ሰላም ፋሚሊ ዩቲዩብ ፋሚሊዎች እንዴት ናችሁ ማለት ነው። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ የምናወራው ስለ ቢዝነስ ነው ማለት ነው። እናንተ እስከ ጠየቃችሁኝ ድረስ አይ ቲንክ አንድ ልጅ ጠይቆኛል። ባይዘው ወየርኩ ነው ስራ እየርኩ ነው ማውራችሁ። በፊት ያው መዝሙር ያዳመጥኩ ነበር የሚለው አክቹአሊ አሁንም ቢሆን አልተውኩትም፣ ግን ያው ዩቲዩብ እንትን ስለመረቅ ኮፒራይት ስለሚይዝብኝ እንትን አለው እንጂ ቆይ ድምጽ ዘካሪ መፍታት ይችላል አይ ቲንክ። እና ወደ ዛሬ ማታራስ በዚህ ነው እየገባሁት ያለሁት ነው ለዛው። ዛሬ ምንድነው ስለምንድነው ማውራችሁ? ዛሬ ነው ቢዝነስ የቀን ገቢ የምታገኙበት ማለት ነው። የቀን ገቢ ማለት ላይክ ዴይሊ ካሽ ፍሎ ያለው ስራ እኔ በጣም ነው የምወደው። በየቀኑ ማለት ነው ብር የሚገኝበት ስራ ላይክ እንዴት ልበላችሁ፣ ተቀጣሪ መሆናችሁ ሆነ እዛም ሙላችሁ ሆነ ብቻ ግን ላይክ ማታ ስትመጡ ብር የምታገኙበት ስራ በጣም ነው የምወደው። ላይክ ራይድም የጀመርኩት ምክንያት ለዛ ነበር። በቃ የቀን ገቢ ስላለው ምናምን ቢሆን አሁን ያ ብዙ እንትን ባለ ነው። ግን ወደ ዛሬው ቢዝነሳችን ስንመጣ ከዚህ አንድ ጓደኛዬ ኮሜንት ላይ አድርጎ ነበርና አክቹአሊ አሁን ያሰበውን ነገር የሱን አይዲያ ሼር ላድርጋችሁና ከዛ በኋላ ከኔ ጋር አብሬ አስኬደዋለሁ። ምክንያቱም ኤክስፒሪየንስ ስላደረኩት ቢያንስ በምን አይነት ሁኔታ ኤክስፒሪየንስ እንዳደረኩት ልንገራችሁ የሚለው ነው። አሁን ላይ በጣም ብዙ ቢዝነሶች አሉ አዲስ አበባ ላይ ሊሰሩ የሚችሉ። ያው ሜን ፎከስ ባረገው ነው የአዲስ አበባ ላይ ስለሆነ የሰራሁት የአዲስ አበባን ላቀም የምችለውና ወደ እሱ ስንመጣ ማለት ነው አንድ ወዳጄ ኮሜንት ላይ ምን ብሎ ጽፎልኝ ነበር። አይ ቲንክ ጌም ዞን የመክፈት አሰባለሁ ወይኔ ሳውራ ፈንቶን ይችላል አላውቅም፣ ብቻ ግን ጌም ዞን እና 4 ፕሌይስቴሽን ቤት የሚይዝ ምናምን አለ። እና እውነት ልበላችሁ እኔ እዚህ ጋር መጣወቅሩ አይደለም በቃ አለ የሚባል ቢዝነስ እኔ የመጀመሪያ ቢዝነስ ጌም ዞን ነው። በቃ አሏሻችሁ የመጀመሪያ ቢዝነስ ለመሰላችሁ አንደኛ ካሽ ነው ኮሌክት የምታደርጉት ቀን በቀን ማለት ነው። ከዛ በኋላ ያንን ብር ወደ ቁም ወደ ፍላጎት ነገር ማድረግ ትችላላችሁ። ግን በቃ አሁን ካለው ወር ከምታገኙ ብር ይልቅ ይሄኛው ይሻላል፣ ሞር በጣም አሪፍ ነው። ወደዚህ ቢዝነስ ስመጣላችሁ ዛሬ በደንብ አድርጌ ነገራችሁ የምፈልገው እንዴት ነው የሚሰራው የጌም ዞን ስራ እንዴት ነው የሚለው ላስረዳችሁ ነው ማለት ነው። ስለዚህ ከኤክስፒሪየንስ አንፃር እንዳልኳችሁ እኔም ስነግራችሁ ሶሪ እንግዲህ እኔ ደስ ለማውራው ሰብስክራይብ ያደርጋችሁ ግን ባይዘው ይሄ ነገር በነፃ ያገኛችሁ ማላሻቶልኝ እውነት ስለ ቢዝነስ እንማከራለን፣ እየተማከረንም እንሰራለን ደግሞ ችግር የለውም። እና ስለ አሁን ወዳጄ ይሄ ቪዲዮ ላንተም ይሆናል ማለት ነው። ጌም ዞን ልከፍት ያሰብከው ሰውዬ ማለት ነው። ወደ ቪዲዮ ወደ እንትኑ ስመጣ ጌም ዞን ማለት የወጣቶች ሙያ ነው እንደምታውቁት። እና በቃ ወጣቶች ጋር ደግሞ አለ ዛትማሽ ካሽ ባይኖርም አንዱ ልጅ ጋር ግን 100 ብር ወይ 100 ብር ነው ያቺን ብር ለቅመን ነው ባይዘው ጌም ዞን ራን የምናደርገው። እና ማለት ፈልጌ ነው ሲጀመር ጌም ዞን በትንሽ ብር የሚጀምር ስራ ነው። በቃ ዛት በጣም አብዛኛው ነገር ብታዩት የጌም ዞን ስራ በትንሽ ብር ይጀምራል። በጣም በትንሽ ብር የኔ ስራ በ50 ሺህ ብር የተጀመረ ስራ ነው የዛሬ 2 አመት። ከዛ ግን ኦልሞስት ወደ 200 ሺህ 300 ሺህ ብር አድርሾ ነበር ራሱ። ምክንያቱም ራሱ እየሰፋ ይሄዳል። ዋናው ሎኬሽን ነው። ከዛ በኋላ ቤተከራዮች ቤት ሰፋ ያለ ቢሆን ሞራል ነው። ራሳችሁ ለማስፋት ሲሆን ሲፈልጉ ታሰፉታላችሁ። እና ጌም ዞን በጣም ወድበት እኔም አንድ ኤክስፒሪየንስ ልገራችሁ። በቃ ልጆች ናቸው የመጡት የሚያስቸግር የዛት ማተንትን የለም። ኢንጆይ ታረጋላችሁ። እናንተም ተቀላቅላችሁ መጫወት ትችላላችሁ። ላይክ ስላችሁ እንደ ህፃን ልጅ አወራኝ ሲሆን በቃ እኔ ጆይን እያደረኩ ነበር ሰራ የነበረው ኢንጆይ እያደረኩ ማለት ጌም ዞን የነበረኝ ጊዜ ማለት ነው። እንደም ስዘጋው ራሱ በቃ በጣም እንትን ስላልኩ ነው። እኔ ጋር እስከ 6 ሰዓት እሰራ ነበር፣ እስከ ሌሊት 6 ሰዓት ሳስባችሁታል። ላይክ እኔ ስራ ነው ሙሉ እስከ 11 ሰዓት እስከ 11 ሰዓት ሰራተኛ ትኖራለች። እሷ ቀኑ ሙሉ ሰርታ ምናምን ከትሄዳለች። ልክ 11 ሰዓት ሲሄድ እኔ ቀጣ ከስራ ወጥቼ ወደ ጌም ዞን ነው የምሄደው። እዛ ሄጄ ብሩን ተቀበያት እቀጥላለሁ ስራዬ ማለት ነው። እስከ 4 ሰዓት ከዛ ይቀጥላል። ቅዳሜ ነው ደግሞ አተውት ቤቴ ጨቅ ነው በቃ ፉል ነው የኔ ቤት። እውነት እነዛን ተለዎች አመሰግናለሁ በጣም እኔ ቤቴ የመጣች ተጫውቴ የነበራችሁ ልጅ እና ሙዳችሁ አሪፍ ነበር የዛኔ እግዚአብሔር ይመስገን። እና ይሄ ጌም ዞን ስራ ለምዶ ሰጀስት ማድረጋችሁ እና በትንሽ ብር የሚጀምረው ዋናው ደግሞ ሎኬሽን ነው። አሪፍ ቦታ ብታገኙ ላይክ አሪፍ ቦታ ስላችሁ ወጣቶች ሊውሉበት የሚችሉ ቦታ ብታገኙ የምታገኟቸው እዛ ቦታ ላይ ብከፍቱ ፕሌስ በጣም ያዋጣል። ፑል ቤትም ፕሌይስቴሽንም አሁን ሌላ ነገር እንኳን ቀርቷል፣ ግን እሱን ብጨምሩ በትንሹ ብር አሁን ለምሳሌ አንድ ወዳጅ ኮሜንት የጻፈልኝ ምንድነው 4 ፔስ የሚችል ቤት ምናምን ያለው 4 ፔስ በጣም ሴፍ ነው። ላይክ በጣም አሪፍ ነው። አሁን ሳይት 200 ሺህ ራሱ ማለት ነው 200 ሺህ ብር ቢያወጣ ነው ኢኒሻል ለመጀመሪያ ማለት ነው። ከዛ በኋላ ግን ዴይሊ ነው ኮሌክት የሚያደርገው። በቃ ዴይሊ ኮሌክት ያደርጋል። ያንን ኮሌክት የሚያደርገው ብር ባይዘው እቁብ ቢጀምርበት ያንን ብር አይ ቲንክ በሁለት ነው ይመልሰዋል በእርግጠኝነት ያቺን ያወጣትን ብር ከዛ በኋላ ትርፍ ነው የሚሆነው በቃ። ስለዚህ ምን ያደርጋል እንደዚሁ ከእንደገና እቁብ ገብቶ ወይ ሌላ ቦታ ይከፍታል ወይ ደግሞ ቢዝነሱን ያሳድጋል ማለት ወይ ደግሞ ያሰፋዋል ማለት ነው። እና ጌም ዞን ሌላ የምወድበት ምክንያት ደግሞ ምንድነው በጣም ይቅርታ ግን እንትን በጣም ይሄ ስፍትፍት ካለባችሁ ማውራው ወሬ ማለት ነው
ሶ ዛናዘር ቲንጊስ ጌም ዞን ኮንትሮል ለማድረግ ይመቻል። ለምሳሌ እናንተ እንኳን ባትኖሩ ባይመቻችሁ መስራትን ባትፈልጉ ሌላ ቦታ ስራ ካላችሁ ምናምን አሁን ላይ ካሜራ አለ። የመጀመሪያው ኦፕሽን ካሜራ ነው። ከዛ ውጪ ደግሞ በቃ አያስቸግርም እንደዚህ እንትን ለማድረግ ቁጥር ለማቀበል አክቹዋሊ ይሄኛ ጊዜ አጀንዳ ነበረ። በአጀንዳ ልጅቷ ጽፋ ይሄኛው ፕሌይስቴሽን ይሄን ያህል ሰርቷል፣ ይሄኛው ፕሌይስቴሽን ይሄን ያህል ሰርቷል፣ ይሄን ያህል ብላ ማታ ስትመጣ ሂሳብ ታወራርዳላችሁ። በቃ አሁን ኢዚ ቱ ሃንድል ነው። በቃ ማኔጅ ነው ማለት በጣም ቀላል ነው። ምንም አይነት እንትን አይፈጠርም። ሜቢ ሜንቴናንስ ፊ የሚባል ነገር አለ። ሜንቴናንስ ፊ ደግሞ ምንድነው እቃዎቹ ሊበላሹ ይችላሉ። እንደውም እኔ በጣም የተቸገርኩት ፓርት እሱ ነበር። ምክንያቱም እኔ ከስራዬ ጋር አይደም አለኝ ቢዚ ሆንኩ በጣም። የሚሰራው ደግሞ ቦሊ እንትን መርካቶ ነበረ ይሄ ሜንቴናንስ ያለው ማለት ነው። በቃ ሰዓት አልተመቸኝም። አንዳንድ ቀን ነው ልጅቷ ነው መለካት በቃ ሂጂ ምናምን እያልኩ ምክንያቱም ያው ብር ነው የሚይዝባችሁ እቃ ሳይሰራ ሲቀር ልጆች መጥተው ደግሞ የሆነ እንትን ሲያደርጉ ይደብራል አላ እንደ ባለቤት እንደ ቢዝነስ ሆነ የሆነ ሰው እኮ አጫውተ ሳቲስፋይ አድርገህ ነው ብር መቀበል ያለብህ። ሶ እና ታርክ ሲቀር ይደብራል። እና በቃ እኔ ጋር ይደውሉልኝ ደግሞ በቃ በጣም እኔም ቅርበታ ስለነበርኩ አረ ይደውሉና አረ አሰራለን እንጂ እንትኑን እንደዚህ ሆነብን እኮ እንደዚህ እሺ። እና በቃ እንዳልኳችሁ ነው ኢዚ ቱ ሃንድል። እኔ ያንን እንዳለ ጌም ዞን ባይዘው እግዚአብሔር አድርጎና በሆነ ምክንያት ነው እኔ ያንን ቢዝነስ የተወኩትና እንዴ ልበላችሁ እቁብ ነበርኝ እኔ በዛ ሰዓት 1000 ብር ነው 500 በቀን እቁብ ተጠብቅ ማርያምን። እና ያንን ብር ነክቼው አላውቅም። የፑል ቤቱ የጌም ዞኑን ብር ነክቼው አላውቅም ነው የምላችሁ። እኔ ባይዘው ፑል ቤት ምለው ለምን ታውቃላችሁ? ስጀምር እኔ በአንድ ፑል ቤት ነው የጀመርኩት። በአንድ ፑሉን አሁን እንዴ ለነገሩ አልፏል መናገር እችላለሁ። ፑሉን በ41000 ብር ነው የገዛሁት። ከዛ በኋላ የቤት ኪራይ ደግሞ 7000 ብር ከፈልኩ። የአንድ ወር ቅድመ ክፍያ እንደውም ጨምር ተብዬ ቀጣይ ከፍላለሁ አልኩ። ከዛ ቢዝነሱ ተጀመረ ማለት ነው። እና ቢዝነሱ ደግሞ የመጀመሪያው አይቼዋለሁ ለጓደኛዬ መነገረው ነበር። በእናትህ ይሄን ቦታ እኮ ባገኘው እላለሁ። ምክንያቱም እኔ አንዳንዴ ቢዝነስ ሎኬሽን ማወቅ ማተር ያደርጋል። እኔ እንዳጋጣሚ ነው መጀመሪያ የጀመርኩት የራሴ ሰፈር ላይ ሆነ እንጂ እሱም ደግሞ ለምዳረኩ ስለማውቀው ነው ቦታውን። ያንን ፑል ቤት አውቀዋለሁ እኔ በቃ ማለት እኔ ራሴ የጀመርኩት በፑል ቤት ነው። ሶ ኦነሩ ዛትማች እንትን አይደለም በቃ ለመስራት ይሄን ያለም ፍላጎት የለውም። ሶ አየውና እኛ በጣም እንቸገራለን። ብዙ ጊዜ ተዘግቶ ነው የምናየው። እንዴ ነው ወጣት ነኝ እኔ ሙያ ፈልጋለሁ ምናምን። ሶ ወዲያውኑ አንድ ጓደኛ አለኝ ሁሉ ጊዜ አድማዬ ደግሞ አደረጋል ቀልቤ ሳይባል ጓደኛ አለኝና ከዛ የወሊሶ የተዋወቅኩት ትምህርት ቤት ስማር በጣም እሱ ነው ሰፖርት ያደረገኝ ብዙ ነገር ላይ። ያቺን 50000 ብር የሰጠኝ እሱ ነበር የመጀመሪያውን 50000 ብር ማለት ነው። ከዛ ምክንያቱም ሁሉ ጊዜ እናወራለና ቀን በቀን ስለምናወራ እሱ ቢዝነስማን ነው ቢዝነስ ነው ሁሉ ጊዜ የሚሰራው። ሶ እኔና እሱ እናወራን በስልኩ ላሳወራው ነገር ነበር ሰፈር እኮ እንዲሆነ። ከዛ አትሰም ፖይንት መሀል ላይ የሆነች ነገር አየው ክፍተት አየው የፑሉን ክፍተት ሳይ በቃ ጠየቅኳቸው። አዎ ይከራያል ተባልኩ። ግን ከነ ፑሉ ካልሆነ አረ ብቻውን አከራዩ ስላቸው አይቻልም ፑሉን ገዝተን ነው ማከራየት ብቻ ተባልኩ። ሶ ምን አሰብኩ እኔ ሎኬሽኑን እንደገዛው ነው የተሰማኝ። ያንን ቦታ እየገዛሁት ነው ሎኬሽኑን እየገዛሁት ነው አልኩኝና ወዲያውኑ ከሰው ጋር ሰማና ለጓደኛዬ ደውያችን ብር አስላከለኝ። ከዛም ደግሞ የመጀመሪያ ጊዜ ሰው 12 ሰዓት ሄዶ ፑል ቤት ይከፍታል። 12 ሰዓት ሰው ሄዶ እኛ ጎረቤት ነበረችኝ አንድ አትክልት ቤት እና እሷ ነበረች እኮ 12 ሰዓት ሄዳ የምትከፍተው። እኔ እጄ ካፍጭ ቁጭ ያለ 12 ሰዓት ፑል ቤት ይገርመኛል ለራሴ ራሱ። ከዛ እንደዛ እያደረግን ምን እንደቀጠለ ቢዝነሱ አሪፍ ሆነ እላችኋለሁ። ከዛ እንዳጋጣሚ እኔም ስራ አገኘው ያው በተማርኩበት ማለት ነው። ስለዚህ ቢዝነስ የመተው አልፈለኩኝም። ምን አደረኩ ሰራተኛ ቀጠርኩኝና ከዛ እኔ ወደ ስራ የገባኝ ማለት ነው። ከዛ በቃ በየቀኑ 500 ብር 800 ብር 1000 ብር መልቀም ጀመርኩ። ባይዘው ያቺ ብር በጣም ብዙ ብር ነች። እንደምታስቡ ቀላል ብር አይደለም። ምክንያቱም እኔ ለምሳሌ ፑሉን የገዛሁት እንዳልኳችሁ 41000 ብር እሱን ተውት። እሱን ብር በየወር መከፍላት እንትን 7000 ብር ነች። የሰራተኛ 3000 ብር አለብኝ። 3 ብር ሆነ 10000 ብር ሆነ። ያን 10000 ብር በወር 10000 ብር በ30 ቀን አምጡልኝ። ያ ማለት በ30 ቀን ስላችሁ እኔ ያንን ቤት ኪራይ ሰራተኛውን ለመክፈል ምን ያህል ብር መስራት አለብኝ ማለት ነው። በቃ ሳሉት ይሳውሩ እሱ በዛ ሰዓት 100 ብር እንኳን ብትሰራ 100 ላይ 3000 ብር ነው አይደል? ዛሬም 300 ብር ለአከራዩና ለእንትኑ ለሰራተኛ መስራት አለብኝ ማለት ነው። ሶ እኔ በሰዓት 500 ብር 700 ብር ሰራ ደስ ያለኝ ነበር ብስማ ያ ሳየው ጣመኝ ቢዝነሱ ላይ። ከዛ ወዲያውኑ ምን አደረኩ እቁብ ገባሁ። እቁብ ነው የገባሁት። ከዛ በስንት እቁብ የገባሁት 250 ብር ነው የመጀመሪያ እቁብ 250 ብር ስንት ብር ነው ይወጣልኝ? አይ ቲንክ 27000 ብር ይመስለኝ። አይ ቲንክ ሙሉ እቁቡ 54000 ብር ነው የሚወጣው። እኔ ግማሽ 27000 ብር ወጣልኝ። ከአንድ ባለሱቅ ጋር ነበር የገባ ነውና ሶ እቁብ ጀመርኩኝ። ከዛ እንዳልኳችሁ አንድ ፑልና አንድ ተናረ ጀመርኩት። ወዲያውኑ ብር እየመጣልኝ ይሄ ያገኘው ስመጣውና እቁብ ይወጣልኝ ሲመጣ ምን ጨመርኩ? አይ ቲንክ ፕሌይስቴሽን በድፍረት ሄጄ ገዛው። በቃ ልጆቹም እያሉኝ እኮ ነው በቃ አንዴ ለምን ደሞ ማሰራል ለምን ደሞ ማከፍተል ነው ሲሉኝ ጥያቄያቸውን አየውና እኔ ደግሞ የከስተመር ጥያቄ ቀላል መልሳለሁ።
ምክንያቱም እነሱ ናቸው ሌላ ማንም ሊገዛኝ አይደል እነሱ ናቸው ሊገዙኝ እኮ ይጠይቁኝ ነው። ከዛ ወዲያውኑ ቴሌቪዥኑን በ25 ሺህ ብር የ43 ኢንች ማርያም የዛን ጊዜ እኮ እኛ ቤት ራሱ 43 ኢንች ቴሌቪዥን የለም እኮ ለቢዝነስ ግን እንደምሆነው በስማ እናቴ ቤት ራሱ 43 ኢንች ቴሌቪዥን ነበር ማለት። ከዛ ወዲያውኑ እሱን ገዛሁኝ። ከዛ ፕሌይስቴሽን አይ ቲንክ 40 ሺህ ነው የገዛሁት 40 ሺህ ብር ገዛሁ። ከዛ ኦልሬዲ በቃ ቤቴ አለ ቦታው የተስተካከለ ስለሆነ ምንም አምጥቶ መግጠም ብቻ ነው። ሶ ተጀመረ እንዳልኳችሁ ነው። አሁን ለምሳሌ 40 እና 20 ሺህ 25 ሺህ 65 ሺህ ብር አለ አይ ቲንክ ያቺ ብር በእቁብ ብር ያገኘኋት ብር ነች። እቁብ ሁለት ቦታ ምናምን ገብቼ ታግኝቻታለሁ። ወዲያውኑ ምንድነው ያደረኩት ያ ብር እቁብ ነው ጨረስኩኝ። ሰፖርት ማድረግ ጀመረ። የፕሌቱ ማገኘው ገቢ አለ ፕሌይስቴሽን ስትጨመር ማገኘው ገቢ አለ። ሶ ገቢ ጨመረ። 1000 ብር የነበረው 5000 6 ያለ ሄደ። በጣም ተመቸኝ ከምላችሁ በላይ ማለት ነው። ከዛ አሁንም እንደዚህ ሳይው ቢዘስ አልጣመኝም መሰላችሁ። ምክንያቱም ብር እያገኘው ነው እቁቤንም እየካፈልኩ ነው ምናምን። ያቺ 50,000 ብር የነበረች እቁብ እኮ ነች። ከዛ አሁን ምን ተሰማኝ ድገሙ አላለኝም። ወስጄ ሌላ ፕሌይስቴሽን ከነ ቲቪው አሁንም አየር ላይ ስንመጣ መሰላችሁ። ከዛ ቴሌቪዥንና ፕሌይስቴሽን አሁንም እንደዛው በዛ በተገዛውኝ። ከዛ ሁለት ፕሌይስቴሽን አደፕሎ ወደ ያረን ይቅርታ በጣም ሰብስክራይብ ግን ያረጋችሁ ጋይስ ይጠቅመኛል። እኔ ሶ ላይክም ያረጋችሁ አሁን ቪዲዮ ላይ አቆማችሁ ከሆነ ከዛ ኮሜንት ደግሞ ፈልጉ ጥያቄ መጠየቅ ትችላላችሁ። ከዛ በኋላ ምን ተፈጠረ መሰላችሁ ይሄንን ነገር እያረኩኝ ሁለት ፕሌይስቴሽን ደረስኩኝ። እነዛ መስራት ጀመርኩ። በእነዛ እየሰራው ነው በጣም አሪፍ እየሰራው ነው። ከዛ አይ ቲንክ የዛን ጊዜ ምን ተጀመረ መሰላችሁ አይ ቲንክ ምን ተጀመረ ምንድነው እሱ በጣም አሪፍ እየሆነልኝ ነበረ። ቤቲንግ ቤት ተጀመረ። የህይወቴ ትልቁ ላይፍ ትንሽ ከፍ ብላ የነበረችበት ፓርት ላይክ ኢኔደግ በቀን ማገኘው ብር ነገራችሁ አልችልም። ውይ ግን ይቀርበኝ ቁማር ነው። ቁማር አሁን ላይ ሳስበው አልደግሞም ሁላ። ምክንያቱም ከአንድ ሰው ቀመታ ለራስ በጣም ከባድ ነው። የሆነ ሰው አጉደላ አንተ ማሙላት ጥሩ አይደለም። የተሰማኝም ስሜት ስለነበረ ከዛ በኋላ እና የዛን ጊዜ እንዳልኳችሁ ነው። አንድ ፑል ቤት አንድ ጌም ያቺ ጌም ዞን ነች። አንድ ፑል አላት፣ ሁለት ፕሌይስቴሽን ቤት አላት። በቃ ጌም ዞን ነች። ትልቅ ቤት ስገቡ ቦታ ታገኙና ፉል ሆኖ ነው የምታገኙት ማለት ነው። ከዛ መሀል ላይ ቤቲንግ ቤት ባለ መጣች። ኬን ነው የምትባለው ነገር ካወቃችሁት። ከዛ አንድ ጓደኛ ላይ ጎረቤት ለምን አንሞክረው ምናምን አለ። ኧረ እባክህ ሪስክ አለው ምናምን እንሞክረው በቃ ምን አከራይክን ጠይቀውና እሺ ካለ ይሞከር ተባለ። ሶ እሺ ስንት ብር ይመጣብናል አልኩት። ሂሳብ አወጣን። የቴሌቪዥን የፕሪንተር የወረቀት ምናምን ተባለና አይ ቲንክ 35 ሺህ ብር መጣብን። ከዛ ከእንደገና ደግሞ እንትን ምንድነው እነሱ ጋር ሄዳችሁ ታስቀምጡበት 30 ሺህ ብር ነው እንትን ብር 40 ሺህ ብር የሆነ ብቻ ዲፖዚት ታደርጋላችሁ ቤቲንግ ለምትወጡ ለኤጀንቶቹ ማለት ነው። እሱንም ማድረግን አይ ቲንክ 30 ሺህ ብር መሰለኝ አጠቃላይ ብቻ የሆነ በ100 ሺህ ብር ነው የጀመረው። የመጀመሪያው አይ ቲንክ 100 ሺህ ብር ነው አውጥተናል። ከዛ ተጀመረ እሱ ስራም ሲጀመር እንዳልኳችሁ በሰራተኛ ነው። እኔ እና እሱ ቢዚ ነን። ጀለስም ቢዚ ነው መስራለው ነው መስራለኝ ተጨማሪ ነው እርሶ ነው አከሬን አስፈቀድኩት ፈቀደልን። እኔ ጋር እንትን ካልተናካ ችግር የለም ማለት እሺ አልኩት። ኬን ነው የተጀመረላችሁ ነው ኬን ነው ወደ ስሜኖር ሲስተሙን ቤቴ ሆኜ እቆጣጠራለሁ። ላይክ ያለው ስራ ቦታ ያለበት ቦታ ሆኜ ዛሬ ስንት ብር ሰራ ስንት ብር ተበላው የሚለው ነገር ማወቅ እችላለሁ። ሶ የዛ ጊዜ ተጀመረ በቃ የሱ ስራ። እኔ ነገራችሁ ሰው ብር እንደዛ ያገኛል በቀን ማርያምን እሱ የሚገኝ ብር እኮ ባይዘው እኛ አዲስ አበባ ላይ እንጂ እኮ ክፍለ ሀገር ላይ እኮ ቤትና መኪና ይገዛል እኮ በዚህ ስራ ባይዘው ክፍለ ሀገር ላይ ቤትና መኪና ይገዛል ሰው አለ። በጣም የሚገርመው ነገር እና ይገርመኛል እስቲ ነው ራሱ። ከዛ እሱን ስራ ጀመርኩት። እሱ ስራ ሲጀመር አሪፍ ሆነ እንዳልኳችሁ የሚገኘው ብርም በጣም ጥሩ ሆነ። ላይክ አይ ካን ኢማጂን ላይክ ዛት ማች። ከዛ እንደውም በጣም ማረገው ነገር ምንድነው በቃ ደስ አለኝ የሆነ ብር ማግኘት ሲጀምር በጣም ደስ አለኝ ይላልና በቃ ይቀንቀ እኔ ባይዘው ሁሉም ሰው እንደሚፈልገው እኔ እናቴ ማስተሰት ነው የምፈልገው። ማንንም ሰው ወንድ ልጅ እንደዛ ነው ብዬ ነው የማምነው። ሜቢ እናት ከሌለው አላውቅም እንጂ ግን ካለው ግን የትኛውም ሰው እናቱን ማስተሰት ነው የሚፈልገው። በዛ ሰዓት የሆነ የልጅነቱ ነገር በቃ እናቴ ሳገኛት ብይ የፈለግሽው ነበር ማለት በቃ ብይ ጠጭ የፈለግሽው እኔ ከፍላለሁ ነው በቃ እዛጂ ነው ማርያምን። እሱ ስሜት አይ ነው ተመልሶ ይመጣል ነው ባይዘው አሁንም የለም ብዙም ግን ተመልሶ እንደሚመጣ ነው እርግጠኛ ነኝ። በቃ በጣም ነበር ሞዳን ጊዜ ራሴን ምክንያቱም ለእናቴ ቆም ያለው ለቴሌ ወንድሜ ቆም ያለው የሚፈልጉትን ነገር ቢጠይቁ ማድረግ ይችላሉ የሚሉ አእምሮ ውስጥ ነበር ቁጣቸው እና በቃ በጣም ደስ የሚል ጊዜ ነበር የዛን ጊዜ። ከዛ ሰራው እኔ ደግሞ እንዳልኳችሁ ቢዝነስን በጣም ከመወደ የተነሳ ማስፋትን ነው ማየው እንጂ አንድም ቦታ እንደዚህ መያዝን አይደለም። እና የዛን ጊዜ ወርኩ ሻውድ ቤቲንግ ከጀመርኩ በኋላ የተወርኳት ሲወላ እሷ ነች። ምክንያቱም
የመጀመሪያው ሹባዴ ምንድነው ቤቲንግ ቤቱን ከፍቼ እየሰራን ያለ ከጀለስ ጋር አፓርትመንት እየሰራን ያለ እኔ እንዳልኳቸው አሁን ማስፋት አይደለ ስለ ወዲያውን ሌላ ቤት ፈለኩኝና እንደዚህ እኔ በጣም ነው የምወደው የቁብ ደግሞ 50 ሺህ ብር 100 ሺህ ብር ሲመጣ የሆነ ቢዝነስ ያስጀምራቸዋል በሰዓቱ ከዛሬ ኮልታው በፊት የሆነ ቢዝነስ ያስጀምራቸዋል በቃ ሶ ምን ጀመርኩኝ ወዲያውን ሮጥ አልኩኝና ሌላ ቤት መከራየት ሌላ ቤት ለቤቲንግ ቤት የሚሆን ሰራተኛ መቅጠር ለብቻ ማለት ነው ፐርሰናል ከልጁ ጋር ሳይሆን አሁን ለብቻ ወጣሁ በራሴ ኢንዲፔንደንት ማለት ነው ከዛ ሰራው ጀመርኩ መስራት አዲስ ቤቴ ላይ ሳሉት እንግዲህ አዲስ ቤትም እንደዚህ በትንሹ ጀመርኩት እሱም ሳየው በጣም አሪፍ ሊሆን መጣ ላይክ ሳሉት እንግዲህ ገቢ በጣም እየጨመረ መጣ ላይክ ኦቨር ሆነ በጣም ያልኩ ደስ አለኝ ከዛ አሁንም ቀጠልን ወደ ምን ቀጠልኩ መሰላችሁ ከዛ ሁለተኛ ቤቲንግ ቤት ከፈትኩኝ ማለት ሁለት ሰራተኛ ነው ማለት ነው አጠቃላይ ሶስት ሰራተኛ ጌም ዞን አንድ ሰራተኛ አለ የጌም ዞን ውስጥ ያለው ቤቲንግ ቤት አንድ ሰራተኛ አለ ሁለት ሰራተኛ ሶስተኛ የተጨመረ የከፈኩ ቤት አለ ሶስት ሰራተኛ እሱ ይበቃ በቃኝ መስላችኋል እንዴ አሁንም ወስጄ በወሩ ነው በሁለተኛው ሌላ ቤት ከእንደገና ሶስተኛ ቤቲንግ ቤት ከፈቱ ግን አይ ቲንክ የዛን ጊዜ ነው የተዘጋው ነው ቤቲንግ ቤት የተዘጋ የተባለውና የከሰርኩት አካሳሰር ሜዛኔ ነው ያው የትኛው ሶስት ወር ነው የምናምን ቅድመ ክፍያ ከፈልኳት እቃዎችን አስገባው ምናምን ጀመርኩ ስራ አሪፍ ነበረ ስራ አንድ ወር ምናምን ተንቀሳቅሶ አይደል አንድ ወር ሁለት ወር ተንቀሳቅሶ ከዛ በኋላ ምን ተፈጠረ ይዘጋ ተባለ መንግስት ይዘጋ የቢዝነስ ተባለ ከነቀ የታሸጋ አዘው ከዛ ቤት ኪራይም ሴትዮ አልመልስም ማለች እሷም አልመልስም ማለች ከዛ በኋላ ደግሞ እቃዎቼ ዲፕሪሺየት አደረጉ አይ ቲንክ ለካ ያ ሁሉ እቃ እንደዛ ዋጋ ሲጨመር የነበረው የቤቲንግ ቤት እንትን ነው የቢዝነሱ ነው ቴሌቪዥንኛ 23 እና 25 ሺህ ገዛ የነበረው ቴሌቪዥን 30 ሺህ ብር ገብቶ ነው ያገዛ ነው ፕሪንተሮቹ ምናምን ሶ እነዚህ እቃዎች መጨረሻ ላይ ግን አልጠቀሙኝም ነው ለማናገር እስቲ ነው አሉ መሰለኝ ደግሞ አሁን የቤቲንግ ቤቶች አሉ ፕሪንተሮች ምናምን አሉ ስካነሩ ምናምን አለ ቁጭ ብሏል የሚገዛው ጠፍቶ እና ምላችሁ ፈልጌ ነው የጌም ዞን ስራ በጣም አሪፍ ነው ከሷ ተነስቼ ነው ብዙ ነገር ትንሽም ብር ቢሆን ሲያስኩት ማለት ነው እና በጣም አመሰግናለሁ ስላዳመጣችሁኝ በጣም ማለት ነው ቀጣይ ላይ ሰራራችሁ የምትችለው ቪዲዮ ካለ እስካሁን የነሱ ሰዎች አመሰግናለሁ ለምሰራራችሁ የምትፈልጉት ካለ ለአወራራችሁ የምትፈልጉት ካለ ኮሜንት አድርጉልኝ ይመቻችሁ